ስራ ሲባል ጆሮ የምትይዙ እንጀራ ቀይ አይመቸኝም፣ ብጫ አይመቸኝም፣ የሱቅ አይመቸኝም፣ ቤት ካልተጋገረ የምትሉ ሰዎች ማን ሰርቶ ትበላል? ዝቅ ብለህ ስራ፣ ላብህን አንጠባጥብ፣ ጎንበስ ቀና በል፣ ውጣ ውረድ። የእጅን ስራ ይባርካል። ከሰይጣን ቀጥሎ ሰነፍ ነው የሚያስጨንቀኝ በጣም ማለት ነው። አይመቸኝም። ስራ አይደለም የጠፋው፣ የሚሰራ አእምሮ ነው የጠፋው። አይመጥነኝም የሚል ቋንቋ አለኛ ሀገር። ቡና አፍልቶ መንገድ ላይ መሸጥ፣ ጫማ መወልወል ይመጥነናል። ከሱ ተነስተን ፎቅ እንሰራለን። 6 ቀን ሰርቶ በሰባተኛው ቀን ምን አለ? አረፈ ይላል። በሰባተኛው ቀን እግዚአብሔር አረፈ የሚለው ቃል ደክሞት አይደለም፣ ስራ ስለጨረሰ ነው። አንተ ስራ ሳትጨርስ እንዴት ትተኛለህ? ወፍራም ብርድ ልብስ ለብሰህ ትራስበ ሪሞት ወስደ ቲቪ እየቀየርክ እንትና ቻናል ከዛ እሱ ዳቦ እንዲያመጣል ቱማጋይ ጭንቅላቱ ተቃጥሎ አእምሮ ተቃጥሎ እንቅልፍ አጥቶ ወጥቶ ወርዶ ተሰድቦ ተገፍቶ እሱ ዳቦ